አላህ እንዲፈታ የፈለገውን እስረኛ ዓለም ተሰብስቦ ይሰቀል ብሎ ቢል ገመድ ይደረግበትና ይንጠልጠል ለማለት ነው የፈለገው። ግን ይጥለቅ ብሎ ጻፈ። ይሽነቅ የምትለውን ይጥለቅ ብሎ ጻፈ። ያ እስረኛው ወጥቶ መንገድ ላይ ሲያየው ምን ነክቷችሁ ነው? እንደገና ደብዳቤ ጻፈና አሁንም ተሳስቶ ይጥለቅ ይፈታ ብሎ ጻፈ። አሁንም ሲያየው ሶስተኛ ጊዜ ይፈታ ብሎ ጻፈ። ለካስ ደብዳቤውን ሲያየው ይፈታ ብሎ ነው የጻፈው። ለምን ፈታችሁት ብሎ ቢል ሶስቱም ደብዳቤ ሲመጣ ይፈታ ነው የሚለው። ከዛ ምን አለ? አራተኛዋ ደብዳቤ ላይ እንትና የእንትና ልጅ ይፈታ አለና አላህ እንዲፈታ የፈለገውን እስረኛ ዓለም ተሰብስቦ ይሰቀል ብሎ ቢል አይችልም ይፈታ አለ። አልኡሙሩ ቢየዲላሂ ዐዘ ወጀል። እኔና እናንተ ላይ የሚወሰን ምንም ነገር የለም፣ በሱ ፍርድ ነው። ስለዚህ የአላህን ውሳኔ ወዶ መቀበል ነው። ጃአት እምራአቱን ኢላ ዩሱፍ ብን አልሐጃጅ ከዛሊከ ሊዩጥሊቀ ለሃ ኢብነሃ ምን አስጅን ፈቃለት ያ